ሰላም ሰላም የኪያ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ የምንሰራው ፒዛ ነው። 2 ኩባያ ዱቄት እዚህ ጋር አድርጌያለሁ። 1 የሻይ ብርጭቆ ዘይት ጨምራለሁ። ይሄ የገበታ ቅቤ ነው። ግማሽ የሻይ ብርጭቆ ጨምራለሁ። አንድ ማንካ ካሜራ፣ ቤኪንግ ፓውደር፣ ትንሽዬ ጨው፣ አንድ እርጎ አረግበታለሁ። አሪፍ ነው፣ ያለሰልስልናል ፒዛውን። ሁለት ማንካ ስኳር፣ አንድ ብርጭቆ ወተት ያላችሁን። እኔ ዱቄት ነው የበጠበጥኩት፣ ግን እሳት ላይ ለብ አድርጌዋለሁ። እናንተ ያላችሁትን መጨመር ትችላላችሁ። አሁን እናቦከዋለን። በደንብ እሽት አድርገን እናቦከዋለን፣ ልስልስ እንዲልልን ማለት ነው። እኔ አሁን ሬዲ አብክቼ ጨርሻለሁ። ለ1 ሰዓት አስቀምጠዋለሁ ኩፍ እንዲልልኝ ማለት ነው። አብክቼ ጨርሼ ሸፍኛለሁ። በዚህ መልኩ ለ1 ሰዓት አስቀምጠዋለሁ ሙቀት ባለው። ሊጡ ኩፍ እስኪልን ድረስ ሶስ እንሰራለን። የፒዛ ሶስ ትንሽዬ ዘይቱን አረግበታለሁ። ካቸፕ አረግበታለሁ። 1 ማንካ የምትወል ስኳር አረጋለሁ። ማንካ ከሙን በትንሿ ማንካ ማለት ነው። ግማሽ ኪሎ እሳት ላይ እናደርገዋለን። ጥብስ እስኪል ድረስ አውጥቻለሁ። ተጠብሰዋል። ዘይት በዝቶበት ነበር፣ ቀንሼዋለሁ። አሁን ሊጡም ኩፍ ብሎልኛል። አሁን ወደ መጋገር ሄዳለሁ ማለት ነው። ለፒዛ የሚያስፈልጉኝ ግብአቶች የፈረንጅ ቃሪያ፣ ቲማቲም፣ ዘይቱን፣ ሀበ ዘይቱን ጥቁሩና በዚህ ከለር ነው። አሁን ወደ አሰራሩ እንደዚህ ከዳመጥኩት በኋላ በዚህ ነው የምቆርጠው በትንሹ። እያንዳንዱ ላይ አርጌዋለሁ። ያስቀባዋለሁ። ፒዛውን በዚህ መልኩ ጨርሻለሁ። አሁን የሚቀረን በዞርዳ ማረግ ብቻ ነው። ማረግበትና ወደ ኦቨን እንወስደዋለን ማለት ነው። እንግዲህ ውዶች የዛሬው ቪዲዮአችን ይህንን ይመስል ነበር። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ አስተያየት እንዳትረሱ። በሌላ ቪዲዮ እስከሚገናኝ ድረስ መልካም ቆይታ